ጥበበኛ ሴት ሶስት ሁኔታዎች ላይ ዝም ትላለች ይባላል። ዝምታ ጥበብ እንጂ ድክመት አይደለምም ይባላል። ሁሉ ነገር በንግግር አይፈታም ወዳጄ። ጥበበኛ ዝምታ ማለት መቼ መናገር መቼ ደግሞ ዝም ማለት እንዳለብን ማወቅ ነው። ጥበበኛ ሴት ሶስት ሁኔታዎች ላይ ዝም ትላለች። ጥበበኛ ሴት ስትናደድ ዝም ትላለች። የጨዋ ሴት ባህሪ አንደበቷ የተገራ፣ ስሜቷ የተመጠነ፣ ፊቷ ላይ ሰላም የሰፈነባት፣ እርጋታዋ የሚስብ፣ ለደስታዋም ሆነ ለሐዘኗ አምላኳን የምታስብ፣ ለመልሷም ሆነ ለጥያቄዋ፣ ለብሶቷም ሆነ ለምስጋናዋ ወደ አምላኳ የምትቀርብ እርሷ ጥበበኛ ሴት ናት። እህቴ ሆይ በንዴት የምትናገሪው ቃል ልብ ይሰብራል። ሰውነሽና የማይስማማሽ የማይመችሽ ነገር ይገጥምሽ ይሆናል። በዚህ ሰዓት እስትንፋስ ውሰጂ። በንዴትሽ ሰዓት ዝምታሽ ኃይልሽ ይሆነሽ። ጥበበኛ ሴት ሚስጥሯን ለማያከብር ሰው ዝም ትላለች። እንቁ ሴት ሰውን በሰውነቱ ብቻ ታከብራለች። ከሁሉ ጋር በሰላም ትኖራለች። የተራበን ለማጉረስ የተጠማን ለማጠጣት አንጀቷ ርኅሩህ ነው፣ እጇም ረጅም ነው። ነገር ግን ሁሉም ሰው የልቧ ሰው እንዳልሆነ ጠንቅቃ ታውቃለች። መቼ እሺ መቼ ደግሞ እምቢ ማለት እንዳለባት ታውቃለች። የራሷን ክብር፣ የባሏን ክብር፣ የልጆቿን ክብር ትጠብቃለች። ፍቅሯ ለሁሉ ሰው፣ ገላዋ ግን ለአንድ ሰው ብቻ አሳልፋ ትሰጣለች። የእንቁን ሴት ገላ ከአንድ ከተመረጠ ወንድ ውጭ ማንም አያየውም። ጥበበኛ ሴት ዋጋዋን ጠንቅቆ ከማያውቅ ሰው ጋር ራሷንና ጊዜዋን አታባክንም። ጥበበኛን ሴት በመልካምነቷ ሁሉም ያውቃታል፣ ሁሉም ይወዳታል፣ ሁሉም ሰው ያከብራታል፣ ሁሉም ሰው ይመኛታል። ነገር ግን ገላዋን፣ ሚስጥሯን ከአምላኳ ቀጥሎ አንድ ወንድ ብቻ ያውቀዋል። ጥበበኛ ሴት ሲያወዳድሯት ዝም ትላለች። የእንቁ ሴት ውድድር ከራሷ ጋርና ከትላንት ማንነቷ ጋር ብቻ ነው። በጥበበኛ ሴት ዓይን ሁሉም ሰው የፈጣሪ ውድና ውብ ፍጡር ነው። በእንቁ ሴት እይታ ሰው